አረቴ ይሄ ልጅ ያስጠይቅሻል በሰማያም ያስጠይቅሻል ተይ አረታ ካሳውን አረተው ተዚህ በላይ ምን ላድርግለት እስቲ ነገር ከልጅሽ አንቺ ተጓ ለይተሽ እየሰጠሽ እስቲ አሁን እንደው ስለየው ስነጠለው አየኝ እንደው ዳቦ ስኩላ አየኝ አውቅሻለሁ እኮ አይሻለሁ እኮ ብዙ ጊዜ ማላይሽ መስሎኝ ማልሰማ ማላይ መስልሽ ነው አረታው ካሳውን አረተው አሁን ሲበላ እንጂ ዝም ብሎ ሲጦማ አየው እንደው ለሚያርግሽ አብተሽ ሞተሻል አውቅ እንደው ልጆች እየሰሙ ያጁ ብዬ ነው እኔ እንዴት ዝም ብዬ ስለታውቁት ነው አንተ እንዴት ተጨመና ተልብስ ስታማርጥለት ለኔ ልጅ አንዳርጋለታል እኔ ግን ይሄን ነገር አልናገርም ብዬ ተህሏለየው መቼ ነው ለይቺ ደግሞ ከልጅሽ ለይቺ ማውቀው መቼ የትኛው ጫማነት ነው ልብስን ያመጣውለት እስቲ እንደው የባለፈውስ ያን የመሰለ እንዴት ያን የመሰለ የእናቱ ድርሻ ነው እንዴት ነው የእናቱ ድርሻ እንደውም የእናቱን እህል ያመጣልሽ እየበላሽ ነው የእናቱ ድርሻ ነው የእናት ያባት እህል ደግሞ ተጀመረ እንዴ ተመቼ ጀምሮ ነው እኔ እንዴት የሱን አባት ሳመጣ እኩል አይደል የሚበሉት የትኛው የዛ የሱ አባት ደግሞ ምን ያለውና ነው ምን አለው እንዴት ባለፈው ስንት ነው እንዴት ያመጣው አረቴ እያወኩ ያየው አይተሻልኩ እንዴት አረቴ ባክሽን ተይ ማራኩ አግሳይ ለስለ ነገር ለማይገባ ይልቅ አሁን አጨቅጭቅኝማ ለማንኛውም ምን ያስጠይቅሻል አሁን ልጅ ጎርምሷል አይወልህ አዳምጥማ ካሳው እኛ ዝም ብለህ አትናገር በምን ልናገር በምን ልጨቅጭቃት በምን ሌላማ ምን መናገር ሌላማ በምን እናገርሻለሁ እንግዲህ ታዚህ በላይ ምን በምን ተናገር እህሉን ሰጥቼው እየበላህ ይታዋል ምን ይበላል ምን እንደሚበላ ታዚህ በላይ ነው ሊበላይ ነው እንዴ ያለው ሁሉም ሰጠው አሁን አንተ በይማ ለኔም አሳፍሪኝና ይሆን ነገር በይ ቡናም ካለ ቡና ፊል ዋ ነገሩን እያስቀደምክ አንተ የልብህን እየተናገርክ ልቤን ታቆስላለህ እዚህ እቺ እየተጨቀጨቁ እንደዚያም በእኛ ነው የሚሆን ወድላችን ግን አንተ የለህ እንትን ይያልከን ከሄንን ይያልከ አይደለም ተጨቀጨቃቸው እኔ ራበኝ አልኩ እንዴት አንተ ባትለኝስ ፊት ሲያስታውቀኝ ምን ነው የሚያስታውቀኝ ታዲያም ላይ ከብቶችን አስወጣልኝ ብለኝ ሲሄድ እኮ ቀምሻለሁ እና እንዴት ነው ተዋላ ኃይል የነበርኩኝ ላመን ቆየህ እንዴት እንደወስዘው አይደል እንዴት ይወጣ እሱማ ዛ ተላ ተሸጣ ለጎረቤታቸው ግብቷን ተምሽ ነበር ግን እና እንዴት ቢሆን ምን ግብቷስ እንደማ ሳሪ ከብቶችን አንተ እንቅልፍ ምናምን እንትን ከምትል ሁሉ እየተኛህ ተገርመህ ልምትወስድ ዝም ብዬ ቅባሩን ምኑንም ስላመሽና ተው ችግር የለውም በኋላ በቃ ማርያም ተኛ እሺ 4 ሰዓት 5 ሰዓት በኋላ ትመጣና አንተ አንድ አፍታን ትልኛለህ እኔ ጧት አወጣቸውና አለቃቀናቸዋለሁ አይደል ታለም አንድ ቀን ተቆጥተኛል ምን ብላ እንዴት ከብቶችን ማታስወጣቸው ምናምን ብላ ምን አለች ቡላውን ከያዘው ብላ አስተረቡር ስማት ይችን ባትናገር ኑሮ ዛሬ አባት ሲወጣ ሲጥ ነበር ማረግን ታውቃት ነበር እችን መናገር ተጠቀመ ምንድነው አንተ ደግሞ እንደምታይ ጡል ስማ አሁን አዳምጠኛት ቀና በለኝ ይው አሁን ሄድና ዛጋገሉ አይደል ተጎረቤት ትየትም ብለ እሳት ይዘና ቡና አላፈላል ቁጭ አላንተ ጡል ያመጣ የለ እንቱን የት ነው እንቱን ገሉ ሆድህና ፈልገው እኔ አምጥቼ ልሰጥ ነው ታዘዩ ተርስናንተ ካመቼ ወንካጂ በላው ሆድ ማሱንም ይዘው ሆድ ማርያም አንተ ፈርብላና ላይ ነገር ያለው በእጅ እንደጣ ቶሎ በል ብቻለሁ ተየትም ብለ ታለም ግን እንዲያቆይ ግን እኔ የሰው ልጅ ቦን እንደዚህ ነበር እኔን የምታረግ አፈር ብላ ልጅነት ይንሳ ይሁን አንተ ነፍስ ወቅ ብቻለሁ ተዛሬ ነገር አረት ወረት ግን አንቺ ሰትዩን የምሰሪው ለኔ መልስ ትስጠኝ ለኔ ይተርፈኛል ብዬ ነው ዋ ምንድን ነው የሚተርፍ አፈር ብላና እስቲ ይኸው እሱማ እናቴ እያደረ እያየው ነው እናቴ ሰውነቱ ጠብደል እያከለ ነው የሚውል ምን አንተ እያደርክ እንጨት በሰጣ አታመሰግን አፈር ብላና ነው ደብቀት ተሰጧል አንቺ ምስተሪው ግፈን የጋ ሰውነት አላረገኝ ይላል ነው እንጂ ግፍ ነው አንተ ምን እንግዲህ ያሱ የሚሰራው ግፍ የሱ አባት ምን ለራሱ ግፍ ራሱ ይቀጣበታል አንቺ እንትን ምን አስባለሽ ይኸውልህ መልስ አትመልስልኝ ከዚህ በኋላ ተሷ ተገባይ እሱን ላንተ እንጀራም ሆነ የዳቦ ሰሰጠ ቆርሰ ብታካፍለው አዳምጥ እሱን ስራ ሰዘው እኔ ላርገው ብትል እንጃ እንድትኖር ብትሆን ይሻላል ሁሉንም እኮ ኩድ ያርግሽ ብሰጭ ነው እኮ እኔ እኮ ይበቃኛል ረኩል ይንሳ ተሰው ላይ ሁድ ያለኝ መስልኝ ነው እንደዛ ታደርግ እስቲው ሰውነት አሁን የሰውነት ነው
እስቲ ያው ፊት ሰው ማተነተነኝ እሱን እያስራቡ አንተ ብቻ እየጠገብክ እየወጣ እየተባለ ሁሉ ራሱን የናገልልኝ እኮ ታድርቀኝ አንተ ያባቱ ይበቀኛል እነዚህ ደግሞ አንተ ትጨመርብኝ እኮ የሚበልጠኝ እኮ ለኔ ነው እንዴት ነው እሱ እኮ አብሮ ይመስክ ሲሄድ እኮ ኩራቱ እኮ ያለ ይኩራት ኧረ ኩራት ይንሳ አንተ ወንድ የለህም ለራስ ኩራት የለህም አንተ ዋና ቢኖር ዙሮ ወንድም ጋሻ መከታ ነው ይጠብቃል ከሁሉ ነገር ይዳክላተ የሷን የትኛው ነው በእናት ነው በአባት ተዋልዶ እንደው የትኛው ስጋ የትኛው ደም ተዋህዶ አንተ ዮሐንስ ግዴታ በስጋ መገናኘት አለብን እነሳ አብረን ከበላን አብረን ከጠጣን ስማ እል ማሻ ነው ስጋ ነው ሲባል አልሰማህም እናማ በድሮ ቀረ አይደለው አይደል የድሮ መሰረት መስሎኛል እንት ያው እየተጠቀመን ያለ የድሮ አቋማችን ላይ ምን የሚሻለውን ነገር